የተባበሩ አረብ ኤሚሬትስ ጥንታዊ ታሪካቸውን ስንጠይቅ ወይ ስናስብ አብዛኛው ነገር የተጀመረው ነዳጅ ከተገኘበት ከ1950ዎቹ ዓመተ ምህረት ይመስለናል። ነገር ግን ልክ አይደለም። ይህ በጣም ስህተት ነው። ከዱባይ አንጸባራቂ ሆቴሎችና ህንፃዎች እንዲሁም ከአቡዳቢ የነዳጅና የገንዘብ ክምችቶች ርቃ ማንም በማያየትና ማንም ትኩረት በማይሰጣት በአንድ ጸጥ ያለች ግዛት ውስጥ የዓለም ታሪክ በድንገት የቀየረው አስደናቂ ሚስጥር ተቀብሮ ተገኝቷል። በቅርቡ በአርኪኦሎጂስቶች በተደረገ ቁፋሮ በዚህ በፋርስ ባህር ስልጣኔ እስካሁን ከተገኙት ሁሉ ውስጥ እጅግ አስገራሚ እና ጥንታዊ የሆነ እንቁ ከተማ ተገኝቷል። ከተማ ብቻ አይደለም፣ ከ1400 ዓመታት ዕድሜ በላይ ያለው ጥንታዊ የክርስትና ገዳም ጭምር ተገኝቷል በቁፋሮ። እንኳን ደህና መጣችሁ። ዛሬ ስለ ሰባቱ የተባበሩት አረብ ኤሚሬት ሚስጥርና ታሪክ የምናይበት ዶክመንታሪ ተከታታይ ቪዲዮአችን ነው። በተፈጥሮ ውበቶቿ የምትታወቀው እና የዩናይትድ አረብ ኤሚሬት ታሪክ መነሻ የሆነችው አስገራሚቷ ግዛት አልቆይን በግልጽና በዲቴል እናያለን። ታሪኩ የሚጀምረው አልሲና ከተባለችው ታዋቂቷና አስደናቂቷ ደሴት ነው። ቆይ ግን አብዳሃል እንዴ? እንዴት ነው አንድ ደሴት ውስጥ ሙሉ ከተማ ሊገኝ የሚችለው ካላችሁን ታሪኩ እንዲህ ይጀምራል። ከ1400 ዓመታት በፊት የኤሚሬቶች ቅድመ አያቶች ከበረሃ ሙቀት ለመሸሽ ሲሉና በቀላሉ እንቁ ለማግኘት ኑሯቸውን በሙሉ ባህር መካከል በሚገኘው ደሴት ላይ አረጉ። እዛም ባህር ውስጥ ንጹህ ውሃዎች ስለሚገኙ እዛው ላይ ቤታቸውንና መንገዶቻቸውን እየመሰረቱ ቆዩ። እንዲሁም ሳይቀር የንግድ ማዕከላትን መገንባት ትልቅ የእንቁ ከተማ መስርተው ይኖሩ ነበር። እነዚህ የጥንት ሰዎች ደሴቱ ላይ በጣም ተመችቷቸው ከሙቀታማ ቦታው ወደዚህ ስለመጡ ለዘመናት ቆይተዋል። ነገር ግን ከዘመናት በኋላ ይችን ከተማ ወይም ይችን ደሴት ትተዋት ሄዱ። እናም ይቺ ከተማ ተተወች፣ ደሴቶቹ ባዶ ሆኑ። በዚህም ሰዓት ደሴቱ በረሃ ስለነበረ አሸዋ መሙላት ጀመረ። ደሴቱ ሙሉ በሙሉ በአሸዋ ተሸፈነ። ከዛም ተመራማሪዎች በአስገራሚቷ ቀን መጋቢት 2023 ዓመተ ምህረት ላይ አርኪኦሎጂስቶች አሸዋውን መቆፈር ጀመሩ። ማለትም የጥንት አባቶቻቸውን የሚኖርበት የነበረውን ደሴት አሸዋ በአሸዋ ተሸፍና ስለነበር አሸዋውን ተመራማሪዎች መቆፈርና ማውጣት ጀመሩ። እናም በአስገራሚ አጨራርስና በአስገራሚ ፍጻሜ እነዚህ ተመራማሪዎች አሸዋውን ቆፍረው ሲያወጡት የጥንትና አስገራሚቷ ደሴት በድጋሚ ለሁለተኛ ጊዜ ተገኘች። ይቺ ጥንታዊ ደሴቱ ላይ ባዶ ሆና ጠበቀቻቸው። ይልቁንስ በአሮጌ ቤቶቿ የያዘችው ውድ እንቁዎች እና የድንጋይ መጠበቂያ ክብደቶችንም ተገኝተውበታል። በጣም ውድ የሆኑ እቃዎች ናቸው። ይህም የኤሚሬት አባቶች ከ1400 ዓመታት በፊት ጀምረው ትልቅና ሀያል ስልጣኔ እንደነበራቸው ያስታውቃልን ያሳያልን። ቤተሰብ እዚህኛው ፓርት ላይ በጣም አጥብቃችሁ ስሙኝ። ይበልጥና እጅግ የሚገርመው ደግሞ እዛ ደሴት ውስጥ የተገኘው የጥንታዊ ክርስትና ገዳም ነው። የጥንታዊ የክርስትና ገዳም ተገኝቷል። ሞነስተርን ይባላል። ይህ ምን ያመለክታል ማለት ነው? ቤተሰብ በዛኔ ሰዓት የሚኖሩ ሃይማኖታቸውን የሚያከብሩና የሃይማኖት ስፋትና የንግድ ስፋት እንደነበረ ማለት ነው። እዚህ ደሴት ውስጥ በጣም ሀያል ታሪክና ሀያል ሚስጥር እንደነበረ ተናግረዋል አርኪኦሎጂስቶቹ። ታዲያ እቺን አስገራሚና ጸጥተኛ ከተማ በዚህ ሰዓት ማን የሚያስተዳድራት ካላችሁን በፈረንጆቹ አቆጣጠር ጃንዋሪ 2 2009 ላይ አልቆይን ህዝብ ታላቅ ሀዘን ውስጥ ገብተው ነበር። አልቆይን ህዝብ ታላቅ መሪያቸውን ሼክ ራሺድ ቢን አህመድ አልሙአላንን በሞት አጥቷቸዋል። እናም አህመድ በዛ ሰዓት ሲሞቱ ልጃቸውን ሼክ ሱዑድ ቢን ራሺድ አልሙአላንን ስልጣኑን ተረክቦ ወደ ስልጣኑ መጣ እና በሰዓት አልቆይን አዲስ ገዢ አገኘች ማለት ነው። አዲስ ፕሬዝዳንት እንደማለት ነው በአሁኑ ጊዜ። እና ሼክ ሳዑድ ወደ ስልጣኑ ሲመጣ አንድ ነገር አሰበ። እንደምታውቁት የኤሚሬት ከተሞች እንዳለ ሁሉ በፎቆችና በነዳጆች ኢቭን ሳይቀር በትላልቅ ፋብሪኮች የተገነቡ ናቸው። ሼክ ሳዑድ ግን አልቆይንን ተፈጥሯዊ ቦታዎችንና ደኖችን ላለማበላሸት ወሰኑ። ምክንያቱም እቺ ደሴት አረንጓዴ ቅጠሎችና በደኖች የተሸፈነች ስለሆነች ሀገራቸው ላይ እንደነ አቡዳቢና ዱባይ ሌሎች ኤሚሬቶች ፋብሪካ መገንባት አልፈለጉም። ምክንያቱም እነዚህ ፋብሪካዎች ጭስ አላቸው። እንደሚታወቀው ማንኛውም ፋብሪካ ጭስ አለው። እናም እነዛ አረንጓዴ ደኖችን ከፋብሪካው የሚወጣው ጭስ ምን እንደሚያደርጋቸው መገመት አያቅታችሁም። ታዲያ ሀገሪቱ ትላልቅ ፋብሪካዎች ገንብቶ በጭስ ከመመረዝ ይልቅ ኢኮቱሪዝም ከተፈጥሮ ጋር የተያያዘ ነገር ለማሳደግ ወሰኑ። ታዲያ ዛሬ ላይ ማለትም በዚህ ሰዓት በ2026 አልቆይን በዩናይትድ አረብ ኤሚሬት ውስጥ ምን አይነት ቦታ ተሰጥቷታል ወይም ምን አይነት ቦታ አላት? ዱባይ በዓለም አቀፍ ደረጃ የንግድ የቴክኖሎጂና የኢኮኖሚ እና ፈጣን የህይወት ማዕከል ሆና ሀገሪቱን ስታስመሰግን አልቆይን ደግሞ በበኩሏ ለየት ያለ
ሚና ትጫወታለች። የኡሙ አልቆይን ድርሻ ደግሞ ለዓለማትና ለሀገራት ለቱሪስቶች የአእምሮና የተፈጥሮ ዋሻ መሆን ነው። ብቻ ምን አለፋችሁ ከሌላ ሀገር የሚመጡ ተዝናኞች ጎብኚዎች ኡሙ አልቆይን ሳያዩ አይመለሱም። ምክንያቱም በዚህ ደሴት ውስጥ እንደሚታወቅ ከ1400 ዓመታት በፊት የክርስትና ገዳም እንደተገኘበት ብቻ ምን አለፋችሁ በጣም ብዙ ታሪኮችና ብዙ አስገራሚ ነገር አለው። ታዲያ በዚህ ምክንያት ነው ከተማዋ በባህር ዳርቻዎች ላይ በሚሊዮን የሚቆጠሩ ማንጋሮቭ የተባሉ ልዩ የባህር ዛፎች እንድትታወቅ ያረጋት። እነዚህ ዛፎች ለከተማዋ ንጹህ አየር ከመስጠትን ባለፈ ለተለያዩ ብርቅዬ በምድርና በውሃ ለሚገኙ እንስሳት ትልቅና ግዙፍ መኖሪያቸው ሆናለች። ማለትም ይቺ ሀገር በደንና በአረንጓዴ ቅጠል እየተሸፈነች ብቻ ናት። አጠር አድርጌና ባጭሩ ስገልጽላችሁ ቤተሰብ ኡሙ አልቆይን በህዝብ ብዛትና በመሬት ስፋት ትንሽ ብትሆንም የእምሬቷ ትክክለኛዋ ታሪክ ስር የተሰደደባት እናም ተፈጥሮ ራሱ በልዩ ንጽህና የጠበቃት ሀያልና የደን ከተማ ናት። እናም ፋሚሊያንስ የእምሬቶቹ ታሪካቸውና ሚስጥራቸውን የምናይበት ተከታታይ ዶክመንተሪ ቪዲዮአችን ፓርት 5 ይህንን ይመስል ነበር። እንዴት አያችሁት? አሳብ እስቲ ካላችሁ ኮሜንት ላይ የኡሙ አልቆይን ያልገባችሁ ፓርት ካለ በነፃነት ኮሜንት ላይ ጻፉልኝ። በቀጣይ ደግሞ በፓርት 6 በደረጃ 6ኛ ሆኖቹ ከሰባቶቹ ኤምሬቶች መካከል ብቻዋን በፋርስ ባህር ስልጣኔ ላይ ሳትሆን በአማን ባህር ላጤ የህንድ ውቅያኖስ ላይ የምትገኘው አስገራሚቷ ተራራ እና የባህር ንግድ ያላት እናም ታሪካዊቷ ፋጃይራ እናያለን። ማለትም ስሟ ከበድ ይላል። ቀጣይ ፓርት 6 ለሷ እናያለን። ላይክ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከማገኛችሁ በያላችሁበት see you